ሰላም የቻናል ቤተሰቦች እንደምን አላችሁ? ለደህና እግዚአብሔር ይመስገን። ዛሬ በጠየቃችሁኝ መሰረት በቴሌግራም በዩቲዩብ አክሊሉ በየትኛው ሰዓት ነው ምጣድ መጠቀም ያለብን ባላችሁ በጠየቃችሁኝ መሰረት እንግዲህ በየትኛው ሰዓት በየትኛው ታይም መጠቀም እንዳለባችሁ አሁን እነግራችኋለሁ። ከዛ በፊት አንድ ጥያቄ ልጠይቃችሁ። እናንተስ ምጣድ የምትጠቀሙት በየትኛው ሰዓት ነው? በየትኛው ጊዜ ነው? አንድ ደቂቃ ወስዳችሁ እስቲ በዩቲዩብ ላይ ጻፉልኝ፣ ኮሜንት አድርጉ። እስቲ በየትኛው ሰዓት እንደምትጠቀሙ ለኔ ንገሩኝ። ቀጣይ ቪዲዮ አሻሺ እንድሰራ ስለሚጠቅመኝ ማለት ነው። ጻፋችሁ? እሺ ወደ ቀጣዩ ልለፍ። እንግዲህ ምንድነው ምጣድ ስትጠቀሙ ለምሳሌ ከምሽቱ ከ4 ሰዓት በኋላ ማለት ነው። ከምሽቱ ከ4 ሰዓት በኋላ እንጀራ የምትጋግሩበት ከሆነ የሰፈሩ የአካባቢ ባለው በፎሎ በፓወር ማለት ነው በፓወር በጋኑ ባለው በፓወር መጠን የዛ ሰፈር የዛ አካባቢ ሰው ስለማይጠቀም ማብራት የሚጠቀም ሰው ስለማይበዛ ፓወር አለ፣ በጣም ፓወር አለ። ማብራት በጣም ፓወር ስላለ እንግዲህ ምጣድ በጣም ይግላል ማለት ነው። ቶሎ ይግላል፣ ወዲያው ይግላል። ስለዚህ ቶሎ ሲግል ምንድነው እናንተ አትከድኑ፣ ምጣዱን እየከድናችሁ አትጠብቁ። ወዲያው ጋግራችሁ ለጥ አድርጋችሁ ታወጣላችሁ። ይህ ምንድነው ደግሞ እንዳይቆጥር ያደርጋል፣ ማብራት እንዳይቆጥር ያደርጋል። ለምሳሌ ከምሽቱ 4 ሰዓት ስትጋግሩና ከቀኑ 7-6 ሰዓት ስትጋግሩ ተመሳሳይ አይደለም። ምክንያቱም ከቀኑ 6 ሰዓት 5 ሰዓት ሰው ምሳ የሚሰራበት ታይም ነው። ሁሉም ሰው በቤቱ ስቶፍ ለኩሷል ማለት ነው። ስለዚህ ምጣድ ቶሎ አይግልም፣ ቀስ ብሎ ነው የሚግለው። በዛ ልክ ደግሞ እናንተ እየዘጋችሁ እየከፈታችሁ ነው የምትጋግሩት። ስለዚህ በዛ ሰዓት በጣም ይቆጥራል፣ በጣም ነው የሚቆጥረው። ስለዚህ ከምሽቱ ከ4 ሰዓት በኋላ በፍጹም እንደ ቀኑ እየዘጋችሁ ምናምን አይደለም የምትጋግሩት። ያ ባይሆን እንኳን ሌሊት 10 ሰዓት ተነስታችሁ እስከ 11 ሰዓት ድረስ መጋገር ትችሉታላችሁ። በዛ ታይም ማንም የሚጠቀም የለም። ስለዚህ በጣም ማብራት ፓወር አለ። በዛ ፓወር እንግዲህ ተጠቅማችሁ ምንም ቆጣሪ ሳይቆጥር እንግዲህ ኦቨር ክፍያ ሳይመጣ ራሳችሁን ከክፍያ መታደግ ትችሉታላችሁ ማለት ነው። ሁለተኛው ደግሞ ስቶፍ ስትጠቀሙ ስቶፍ የሀገር ውስጡ ከሆነ ስትጠቀሙ ጥንቃቄ አድርጋችሁ በአገባብ መጠቀም አለባችሁ። ያው በአገባብ ማለት ምን ማለት ነው? ለምሳሌ የሀገር ውስጡ በጣም ፓወር አለ፣ ቶሎ ይግላል። ለምሳሌ በዛም ነው እናንተ አሁን ቶሎ ስለሚግልም ጭምር ነው በጣም ይቆጥራል ከውጭ ይልቅ የምትሉትና የሀገር ውስጡን ትታችሁ ውጭውን ምርጫ የምታደርጉት። የውጭ ስቶፍ እና የሀገር ውስጡ አይገናኝም። ይህን ከላይ በላይ ደግሞ ተጠቃሚ እናንተ ስለሆናችሁ ይበልጥ ታውቁታላችሁ። ክብደት ያለው ነገር ለማስቀመጥ ብትሉ፣ ለፓወር ብትሉ፣ ለብዙ ነገር ከውጭ ስቶፍ ይልቅ የሀገር ውስጡ ይሻላል ማለት ነው። በደንብ ታውቁታላችሁ ይሄን እናንተም። ስለዚህ ምንድነው ደግሞ ከውጭ ይልቅ የሀገር ውስጡ እንዲቆጥር የሚያደርገው ስቶፉ ፓወር ስላለ አይደለም፣ የእናንተ አጠቃቀም ፓወር መኖሩ በጣም ጥሩ ነው። እንዳይቆጥር ነው የሚያደርገው፣ ማብራት እንዳይቆጥር ያደርጋል። ግን የእናንተ አጠቃቀም ይበልጥ እንዲቆጥር ነው የሚያደርገው። ለምሳሌ የውጭ ስቶፍ መቀነሻና መጨመሪያ ያለው፣ የሀገር ውስጡ እንደዛ ያለው ለኮሳችሁ ጋለ ነው። ስለዚህ የውጭ ስቶፍ መቀነሻና መጨመሪያ ስላለ የቀነሳችሁ ምናምን ነው የምትጠቀሙት። የሀገር ውስጡ ሲሆን እንደዛ አታደርጉ። ስለዚህ ምን ማድረግ ነው ያለባችሁ እነግራችኋለሁ። ከዛ በፊት ቪዲዮን ሰብስክራይብ ማድረግ እንዳትረሱ። ይህ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካለ በኮሜንት ጻፉ። አሁን ልንገራችሁ የምትሰሩት ነገር። ለምሳሌ ስቶፍ ለኩሳችሁ ሽንኩርት ከምትከትፉ ሽንኩርት ከትፋችሁ ካዘጋጃችሁ በኋላ ስቶፍ ብትሰኩ ጥዳችሁ ብትሰኩ በጣም አሪፍ ነው። ወዲያውን ስለምግብ ወዲያውን ሽንኩርቱን ያበስልላችኋል። ስለዚህ የምትሰሩትን ነገር ቶሎ ሰራርታችሁ ጨርሳችሁ ስቶፍ መልሳችሁ ትዘጉታላችሁ። ያ ምርጥ መንገድ ነው። በዋናነት ምርጥ መንገድ ነው። አንደኛው እሱ ነው። ሁለተኛው ስቶፍ ከተጠቀማችሁ በኋላ ማብሪያ ማጥፊያ ላይ ያለው ብቻ አጠፍታችሁ ስቶፉን ዘግታችሁታላችሁ። መሰኪያው ማለት ነው። ሳትነቅሉ ዘግታችሁታላችሁ። ለምሳሌ ይሄ የስቶፍ መሰኪያ ከሆነ ይሄን የስቶፍ መሰኪያ መንቀል አለባችሁ፣ ከማብራት መንቀል አለባችሁ። ሰክታችሁ ማስቀመጥ የለባችሁ።
ለምሳሌ ሰክታችሁ አስቀምጣችሁ ኦኖፋ አጠፍታችኋል የማይቆጥር ይመስላችኋል አይደል? ጠፍቶም ግን ይቆጥራል ማለት ነው። የማብራት ፍሰት ያስተላልፋል። ፍሰቱ አላቆመም። ስለዚህ ሶኬቱን መንቀል አለባችሁ። አላስፈላጊ የሆነ ሶኬት የማትጠቀሙትን ተሰክቶ ያለው መንቀል ነው ያለባችሁ። ስቶፍ ዙሪያ ይሄን አድርጉ እንዳይቆጠር ማለት ነው። እንግዲህ ቤተሰቦች ከምጣድ ጀምሬ እስከ ስቶፍ ድረስ በዚህ መንገድ ነግሬያችኋለሁ፣ አስረጅቻችኋለሁ። ሌላ ደግሞ በተሻለ መንገድ ከዚህ በተሻለ መንገድ ጥናት አድርጌ እመለስበታለሁ፣ እመጣለሁ። ይህ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ኮፒ ሊንክ ማድረግ እንዳትረሱ። ይበልጥ ስለሚያበረታተኝ ማለት ነው። እንግዲህ የተሻለ ነገር ሰርቼ ይዤላችሁ ሲመጣ ከኔ ይልቅ እናንተ ናችሁ ተጠቃሚዎች። እኔም ደግሞ ባለኝ ሙያ ይበልጥ እየጠነከርኩ እየበረታሁ እንዲሄድ እኔንም ይደግፈኛል። እና እስካሁን ድረስ በጎን የሆናችሁ ስለምትረዱኝ ስለምታግዙኝ አመሰግናችኋለሁ። ይበልጥ ደግሞ በቴሌግራም መንበር እንደምታውቁት ብዙዎቻችሁ ታውቁታላችሁ። ከዛም ወደዚህ ስለምትመጡ ማለት ነው። እዛ እንደምታውቁት በፊት ከአመታት በፊት 100 ሰው ምናምን ነበር መንበር ተከታይ። እስከ 4000 5000 ሊገባ ነው ኦልሬዲ ማለት ነው። በቅርቡ 10000 መንበር እገባለሁ። ምክንያቱም ይህ መንበር በጣም እያደገ ያለው ለምንድን ነው ካላችሁ እዛው ቴሌግራም ግሩፕ ላይ መንበር ላይ ብዙ አይነት ምጣዶች፣ ብዙ አይነት ስቶፎች በተለያዩ ዲዛይን የተሰሩ ለሆቴል ለቤት የተሰሩ ብዙ አይነት ስቶፎችና ምጣዶች ስላሉ ምጣድ የሀገር ውስጥ የጣሊያን የላሜራ የአልሙኒየም እንደዚሁም በሳጥን በእግር በተለያዩ አይነት ስላለ እንግዲህ ብዙ ሰዎች ይገቡታል። እዛው ብዙ ሰዎች ባሉበት ሆኖ በትዕዛዝ ያሰራሉ፣ ቃል ይሰጣሉ፣ ዋጋውን ይጠይቃሉ። ስለዚህ በዛ አንጻር ነው መንበሩ ከ100 እስከ 4000 ድረስ ያደገው። እንግዲህ አሁን ወደ 5000 ሊገባ ነው። እዚህ ጋር እንደምታዩት መንበር ነው ይሄኛው። እዚህ ጋር እንደምታዩት ማለት ነው 4300 ምናምን ሰው ያለው ማለት ነው። እንግዲህ ቅርብ ቀን 5000 ያው እገባለሁ በእናንተ ድጋፍ በእናንተ እገዛ፣ ከዛም በላይ ነው የሚሆነው። አሁንም የእናንተ እርዳታ ከኔ ጋር ይሁን። እኔም የተሻለ ነገር እየሰራው ቀጥላለሁ። ያለምንም ንፍግነት ለእናንተ ጥሩ ነገር አድርጋለሁ፣ እሰራለሁ። እስካሁን ድረስ ጊዜ ሰጥታችሁ ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። ቤተሰብ ስለሆናችሁ ጭምር ላይክ ሰብስክራይብ ስላደረጋችሁን ጭምር እጅግ በጣም አድርጌ ነው አመሰግናችሁ። ቻው ቻው። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።